ሰላም ጤና ይስጥልን እንዴት ናችሁ? ዛሬ እንግዲህ ስለ ሳይሌንሲዮ የተለያዩ ጥያቄዎችን ከእናንተ የምንቀበልና የምንመልስ ይሆናል። የትኛውም ስለ ኦንላይን ስራ ስለ ሳይሌንሲዮ የምትጠይቁትን ዛሬ መልሳለሁ በተለያየ ጥያቄ። እንግዲህ ለእናንተ እስካሁን ድረስ በግል የምትጠይቁትን ለሁሉም እንዲጠቅም በማሰብ ሁላችሁም እንድትጠይቁ ኮሜንት ላይ ኮሜንት እያደረጋችሁ እንድትጠይቁና እኔ ደግሞ እያንዳንዳችሁን እየመለስኩ ሄዳለሁ። ምናልባት የተደጋገመ ጥያቄ እንዳትጠይቁ። የተለያየ ጥያቄ ያው ተመሳሳይ ከሆነ እኔ እየዘለልኩ ሄዳለሁ። ለእናንተ ጥያቄ የሆነባችሁን ነገር ከላይ ከመለስኩ ከታች እንዳትጽፉ፣ ግን እኔ ሁሉንም ለመመለስ ለመድረስ ሞክራለሁ። እስከ መጨረሻው እንድትከታተሉ እየጋበዝኩ ሳይሌንሲዮ አሁን የሰራችሁ ያላችሁም አዲስ የምትሰሩም የብዙዎቻችሁ ጥያቄ የሚሆነው መቼ ነው የሚከፈለው የሚል ነው። መቼ ነው የሚከፈለው? አይ ቲንክ ይሄንን አስቀምጫለሁ ቴሌግራም ላይ የሆነ ጊዜ ከፌብሩዋሪ 14 ጀምሮ በወር 2 ጊዜ መክፈል እንጀምራለን ብሎ ራሳቸው አናውንስመንት ፔጅ ላይ አስቀምጠው ነበር። ያንን አይታችሁ ከሆነ ግን ያንን የሚያደርጉት ክላይንት ሪቪው ሲያደርግ ነው። እነሱ አሁን ከፌብሩዋሪ 14 ጀምሮ የራሳቸውን የሳይሌንሲዮ አፕ አፕሩቫል ነው የነገሩንና እነሱ ኢቫሉዌት የሚያደርጉት ኳሊቲ ቼክ አድርጎ የሚያሳልፉት በእኛ ፕሮፋይል ላይ የሚያስቀምጡት በወር ውስጥ 2 ጊዜ እንደሚሆን ነው የነገሩን። ከዛ በፊት ግን በጣም ይቆይ ነበር። በአንድ ወር ውስጥም ኳሊቲ ኪዩኤ ቼክ አያደርግም ነበርና ያንን ነው የነገሩን። ከዛ በኋላ ምናልባት በወር ውስጥ በየ15 ቀን ኳሊቲ ቼክ እንደሚደረግና አፕሩቭ ተደርጎ ቪኤድ ታይም ተብሎ እኛ ፕሮፋይል ላይ እንደሚቀመጥ ተናግረውናል። ግን የሚከፈለው መቼ መሰላችሁ? ክላይንት አፕሩቭ አድርጎ ከሳይሌንሲዮ ሲወስድ ነው። ክላይንት ማለት ኤአይ የሆነ ካምፓኒ አለ። ለምሳሌ የሆነ ፕሮዳክት የሆነ ካምፓኒ ካመረተ ያመረተውን ራሱ አይደለም የሚጠቀመው፣ ለሌላ ሰው ሽጦ ነው። ልክ እንደዛ እነሱ ዳታ ለኤአይ የሚሆን ዳታ ኮሌክት ያደርጉና ልክ ኮሌክት ያደረጉትን ምን ያደርጋሉ? ይሸጣሉ። የሚሸጡበትን ታይም አላቸው። ስለዚህ ያንን ታይም ልክ ሲሸጡ ከክላይንት ዳታ ኦርደር ያደረገ ክላይንት የራሱን ኳሊቲ ቼክ አስደርጎ ከነሱ ሲቀበል ነው እነሱ ለኛ የሚከፍሉት። ስለዚህ ምንድነው ከኛ የሚጠበቀው? መስራትና ታይማችንን ከፍ አድርገን መጠበቅ። ልክ ክላይንት መጥቶ ከነሱ ሲረከብ ለኛ ይከፍላሉ ማለት ነው። ስለዚህ በዛ መልኩ እንድትረዱ የመጀመሪያው ነገር። ሁለተኛው ነገር ደግሞ ታይማችን እየቀነሰ ነው የሚለውን ብዙ ሰው ጠይቆናልና ታይማችን የሚቀንሰው መጀመሪያ ሳይሌንሲዮ ራሱ እኛ ሪከርድ ያደረግነው ክፍት የሆነ ጸጥ ያልንበትን ታይም ቆርጦ የተለያዩ ደግሞ ቃላቶችን ፊለር ወርድ ምናምን ይቆርጣል። እኛ አሁን ለምሳሌ ፊለር ወርድ የሚባሉት ለምሳሌ የሆነ ምናምን ያልናቸው ነገሮች ይቆረጣሉ፣ ትክክለኛ ወርድ አይደሉም። ስለዚህ እነሱን ቆርጦ ሲያወጡ ትክክለኛ ንግግራችንን ብቻ ሲያደርገው ሆነ ታይም ይቀነሳል። ከዛ ደግሞ ክላይንትም ማይፈልገውን ወርዶችን ይቀንሳል። በዛ መልኩ ተቀንሶ ትክክለኛ ታይም ይቀመጣል። አሁን ለምሳሌ እኔም ኦልሞስት ወደ 2 ሰዓት አካባቢ ማለት ብዙም አልሰራውም አውቃለሁ፣ ግን 2 ሰዓት አካባቢ ሰርቼ ነበርና ባለፈው ሳይ 1 ሰዓት ከ10 ደቂቃ ሆኗል። ከዛም ሊቀነስ ይችላል። ያ ማለት እንትን እያለ የኔ ልክ ስላልሆነ አይደለም፣ ግን እነሱ የሚፈልጉት ዳታ አለ። ያንን ክሮፕ አድርጎ ይወስዱታል ማለት ነው። በዛ መልኩ እንድታዩ ነው። ሌላው በብዛት የተጠየቀውን እስቲ ከቴሌግራም ልግባና በጣም ብዙ ጥያቄዎች ነበሩ በሰዓቱ። ኦልሞስት እኮ አብዛኛውን ጥያቄዎቹን እኔ የተመለሱ ናቸው። እስቲ አሁን እዚህ ጋር ጠይቁ። እሺ እዚህ ጋር ጠይቁ። እዚህ የተጠየቀውን ለመመለስ ሞክራለሁ። ከመጀመሪያው አብዲ ምን ብሎ ጠየቀ? 2 ቋንቋ በአንድ መስራት ይቻላል እንዴ? የታመኝ እየርኩ በአንድ ስልክ ላይ 2ቱንም ቋንቋ በአንድ አዎ ማለት አሁን ለምሳሌ 2 ቋንቋ መስራት የምትችሉ ሰዎች አማርኛ፣ ኦሮምኛ
ወይም አማርኛ፣ ትግረኛ የምትችሉ ሰዎች አማርኛም ትችላላችሁ ብዬ አስባለሁ። ሁሉንም መስራት ትችላላችሁ። ምክንያቱም አድ ላንጉዌጅ የምትለው ዋጋ ገብታችሁ ቋንቋችሁን ጨመር አድርጋችሁ ከዛ ሁለቱንም መስራት ትችላላችሁ። ይሄ አልተከለከለም። በአንድ አካውንት ምናምን የሚባል ነገር የለም። ሶስትም ቋንቋ ከቻላችሁ መስራት ትችላላችሁ። እሱን እንትን አትበሉ። ሌላው እሺ፣ ኪሮስ ተስፉ የኔ ጥያቄ ታሜ መጀመሪያ ስመዘገብ ዩዘር ኔም የለኝም፣ እንዴት አድርጌ ላስተካክል? ገና ጀማሪ ነኝ። እንዴት ወደ አፑ ማስተላለፍ እችላለሁ? ኦኬ፣ ወደ አፑ ማስተላለፍ የምትችሉት ብዙ ሰዎች ይሄንን ደጋግማችሁ ጠይቃችሁኛልና ወደ አፕ የምታስተላልፉት እንዴት ነው መሰለ? መጀመሪያ ሳይሌንሲዮ አፕ ትጭናላችሁ። የዛን ሬጂስተር ስታደርጉ ዩዘር ኔም ስጡ ይላል። ዩዘር ኔም ካስገባችሁ በኋላ ያንን ዩዘር ኔም መታችሁ ደግሞ እዚህ ዌብሳይቱ ላይ ቋንቋ የምትሰሩበት ላይ ከታች ክሌም የሚለው ጋር ኢናፕ ኮይን የምትለው ጋር ስትገቡ ክሌም ለማድረግ ዩዘር ኔም አስገቡ ይላል። ያንን የአፑን ዩዘር ኔም አንጥታችሁ እዚህ ጋር አስገቡ ማለት ነው። ስለዚህ እዛ ጋር ካስገባችሁ በኋላ ክሌም ማድረግ ትችላላችሁ፣ ወደ አፕ መውሰድ ትችላላችሁ፣ ወደ ሳይሌንሲዮ አፕ ማለት ነው። እንደዛ አድርጉ። እሺ አብዲ፣ እሺ ተመልሷል። የአብዲ ኢናፕ ኮይን ወደ ዩኤስዲሲ እንዴት ነው የሚቀየረው? ዩኤስዲሲ የሚቀየረው የአፕ ኮይኑ መቼ መሰላችሁ? በየወሩ የሆነ ታይም አላቸው። ምናልባት በስልክ የሚታዩ ከሆነ ላሳያችሁ ፈልጋለሁ። የራሳቸው እንትን አሰራር አላቸው። ከዛ በዛ መሰረት ወደ ዩኤስዲሲ የሚቀየርበት ታይም አለው። ዩኤስዲሲ ሳይሆን ሳይሌንሲዮ ኮይን ኤስሲኤልሲ የሚቀየርበት አቆጣጠር አላቸው። ምናልባት እቺን ከታያችሁ እቺ ሳይሌንሲዮ አፕ ላይ ነኝ። ዲፕ ኢን ላክ ራፊል ምትላለች። እቺን አይታችሁ ከሆነ እቺ ቀን ትቆጥራለች። አሁን 20 days remaining until ራፊል ትላለች። እሷ ዜሮ ስትሆን ወይም ከአንድ በኋላ ዜሮ ስትሆን እዚች ጋር ክሌም ሚል ይመጣል። ያኔ ነው ወደ ኤስሲኤልሲ የሚቀየረው። ከዛ በኋላ ኤስሲኤልሲውን ሳይሌንሲዮ ኮይን ማለት ነው ስቴክ አርጉ ወይም ዊዝድሮ አርጉ የሚል አለ። ዊዝድሮ ማድረግ ትችላላችሁ። ወዲያውኑ ዊዝድሮ የምታደርጉ ከሆነ ሀፉን ለትራንዛክሽን ፊ ብሎ ይቆርጣል። ሀፉን ወደ ሜታማስክ ወይም ወደ ፈለጋችሁት ዊዝድሮ ማድረግ ትችላላችሁ። ግን ስቴክ የምታደርጉ ከሆነ ከአንድ ወር በኋላ ሙሉ ይሰጣችኋል። ከነ ወለድ አለው የራሱ 20% ይቆጥርላችኋል እና 20% ጋር አብሮ ይሰጣል ተጨማሪ ጋር ማለት ነው። ስቴክ ማድረግ የተሻለ ይመስለኛል። ግን ዋና ታርጌታችን በነገራችን ላይ እስካሁን ስነግራችሁ ስለ ሳይሌንሲዮ ኮይን ስለ ቶከን አይደለም። ይሄ ስለ ክሪፕቶ ቋንቋ አይደለም። እኔ የምፈልገው ምንድነው በዋናነት ዶላሩ ላይ ትኩረት አድርገን ዩኤስዲሲ ላይ ትኩረት አድርገን እሷን መስራት ነው እና እሷ መቼ ነው ኮንቨርት ተደርጋ ወደኛ የምትመጣው የሚባለው ክሊያንት ሪከርድ የተደረገውን ሲረከብ ነው። እስከዛ ድረስ መጠበቅ ነው እና ይሄኛው እግረ መንገድ ያው የሚጠቅመንም ከሆነ እንየው ነው እንጂ ዋናው ያኛው ነው እና እኔ አሁን ለምሳሌ በሚሊዮን የሚቆጠር ወደ 50 ምናምን ሚሊዮን ኤስኤል እንትን አለ ኮይን አለኝ። ግን ምን እንደሚደረግ እስካሁን አልደረስኩበትም። እሱ ላይ ሲደርስ ምናልባት እቺን ሰሞኑን አንብቤ ስላየሁት ነው ወደፊት የምናየው ይሆናል። እንዴት እንደሚቀየር ወዴት እንደሚቀየር ይሄ ሲቀየር ከስር ቪዲዮ እየሰራው መጣለሁ ለእናንተ ግልጽ እያደረኩ መጣለሁ። አሁን ግን እኔ ትኩረቴ ኮይኑ ሳይሆን ዶላሩ ላይ ነው እና ቮይስ ሰርተን እንዴት ዶላሩን እናገኝ የሚለው ላይ ነኝ እኔ በብዛት ትኩረት እያደረኩ ያለሁት እና ያንን ካደረግን በእርግጠኝነት ተጠቃሚ እንሆናለን። በጣም ብዙ ዳታ በሰራን ቁጥር በጣም ብዙ እናገኛለን። ስለዚህ እንደዚህ ብናስብ አሪፍ ነው። ምናልባት ስክሪን ሼር ማድረግ ከቻልኩ ስክሪን ሼር እያደረኩ ባወራ ደስ ይለኛል። አዎ ይታያል በእርግጠኝነት። ኦኬ ስለዚህ አሁን እዚህ ጋር በደንብ ማውራት እንችላለን። ምን እያደረኩ እንደሆነ እያሳየው ማውራት እችላለሁ ማለት ነው። ምናልባት
ቅድም ያልኩትን ልድገምላችሁ እንዴት ዩዘር ኔም ማግኘት እንችላለን የሚለውን ነገር አሁን እያሳየው ላውራላችሁ። ዩዘር ኔም ለምሳሌ እዚህ ጋር ኤርኒንግ ላይ ስገባ እዚህ ጋር ኢናፕ ኮይን የምትለው ጋር ስገባ ከታች እዚህ ጋር ዩዘር ኔም መጻፊያ አለች። እዚሽ ጋር መጽፈው ዩዘር ኔም እዛ ሳይሌንሲዮ አፕ ላይ ገብተ ሬጂስተር ያደረክበትን ዩዘር ኔም ነው የምጽፈው። ከዛ በኋላ ክሌም ታደርጋለህ ማለት ነው። አሁን ለምሳሌ ያው ክሌም ሳረግ ላሳያችሁ። ያው ወደ 252,000 ምናምን አለ ክሌም የሚደረግ እሱን ክሌም ላርግና ላሳያችሁ። ያው ዜሮ እዚህ ጋር ዜሮ ሆነ፣ እዚህ ጋር የነበረውም ዜሮ ሆነ፣ እዚህ ጋር ኢናፕ ኮይን ላይ እንደሄደ ያሳያል ማለት ነው። ስለዚህ በዚህ መልኩ እንትን ትላላችሁ። ኦፖርቹኒቲ ላይ ያሉ ስራዎችን መስራት ነው በቃ። ኦፖርቹኒቲ ላይ በጣም አሁን እዚህ ጋር አማሪክ ላይ ለምሳሌ 2285 ኦልሞስት ግማሽ እንኳን አልደረሰም። ግማሽ ድረስ ብንሰራ በጣም አሪፍ ነው። ለምሳሌ ይሄንን ስላችሁ ቀደም ብላችሁ የእናንተን ሪከርድ እንኳን 60 ምናምኗን 600 ምናምኗን 683ቷን የጨረሳችሁ ሰዎች ምን ማድረግ ትችላላችሁ መሰል? ሌላ ዲቫይስ ሌላ ኢሜል ክሬት ታደርጉና በፊት ሪከርድ ያደረጋችሁትን ዲቫይስ በሙሉ ትተውና ሌላ ስልክ ላይ ሄዳችሁ እንደገና አፕላይ ማድረግና እንደገና መጀመር ትችላላችሁ። ከዛ ያን እዛም ላይ በስነ ስርዓት ሪከርድ ማድረግ። ሪከርድ ስታደርጉ በደንብ ሪከርድ ማድረግ። ለምሳሌ 20 ሰከንድ ሪከርድ የተደረገ ሰው ሪጀክት የመደረግ ፕሮባቢሊቲው በጣም ሰፊ ነው። ምክንያቱም በመሃል ላይ ዝም ያልነው ትንፋሽ የወሰድንበት ቦታ ሁሉ ይቆረጣል። ተቆርጦ ሲወጣ 20 ሰከንድ አይሞላም ሪከርዳችን። ስለዚህ ወደ 5 ደቂቃ ባስጠጋን ቁጥር የተወሰነ የመቀበል ፕሮባቢሊቲው ሰፊ ይሆናል ማለት ነው። ስለዚህ በዛ መልኩ ሪከርዳችንን ማስፋት እንችላለን። እዚህ ጋር ለምሳሌ የአካባቢው ገበያ እንዴት ነው ይላል። እዚህ ጋር በጣም ሰፊ የሆነ ነገር ማውራት እንችላለን። የአካባቢ ገበያ እንደዚህ ነው፣ እንደዚህ ነው፣ እንደዚህ አይነት እቃዎች ይቀርባሉ። የሚቀርቡ እቃዎች ለሻጮች ለገዢዎች እንደዚህ አይነት ጥቅም ይሰጣል። ለሻጮች ይሄን ያክል ትርፍ ሊያገኙ ይችላሉ። ሻጮች ደግሞ በየጊዜው ከሌላ ቦታ እንደዚህ ያመጡና እንደዚህ አይነት አካባቢው ላይ ያለው ገበያ ላይ ይሸጣሉ። ገዢዎችም እንደዚህ አይነት ቦታ የገዙትን እቃ እንደዚህ አይነት ቦታ ወስዶ ይጠቀማሉ። እንደዚህ አይነት እቃዎች ደግሞ በብዛት አይቀርቡም። እንደዚህ አይነት እቃዎች በጣም ይቀርባሉ። ይሄ እንደዚህ እያሉ መውራት ነው። ብዙ የሚያወዛግብ ነገር የለም። እንዴት እንስራ ምን እንስራ የምትሉ ሰዎች ማለት ነው። ከዛ ይሄ ታይትል ለእናንተ ለማውራት ምቹ ካልሆነ እዚህ ጋር ኒው ሰጀሽን ላይ ገብታችሁ ሌላ ታይትል መቀየር ትችላላችሁ። ስልጠና ትወስዳለህ ይላል። የምን አይነት ስልጠና እንደሆነ ምናምን ይሄ ማያስወራ ከሆነ አሁንም ኒው ሰጀሽን ብዬ እቀይራለሁ ማለት ነው። እንደዛ እያደረኩ እንደፈለኩ መስራት እችላለሁ። ይሄ ግን ኦፖርቹኒቲ ውስጥ ያሉ ስራዎች ላይ ነው መሆን ያለበት። ትሬን ኤአይ ላይ ገብታችሁ የምትሰሩት አፕ ኮይን ብቻ ነው የሚቆጥረው። ለእናንተ ዩኤስዲሲ አይቆጥርም። ይሄው እዚህ ጋር አፕ ኮይን ብቻ እንደሆነ ይነግራል ማለት ነው። ስለዚህ ይህንን በዚህ መልኩ ተጠቀሙ። ሂስትሪ ላይ ለምሳሌ እኔ ሪከርድ ያደረኩትን ያሳየኛል። ይሄው ይሄ ለምሳሌ 3 ደቂቃ ከ35 ሰከንድ የሚለውን እኔ 5 ደቂቃ ሻርፕ ሪከርድ ያደረኩትን ነው። ቀንሰውታል። ቫሊዴትድ ታይም እዚህ ጋር ቢኤዲ የሚለው ቫሊዴትድ የተቀበሉት እንትን ይሄ ኳሊቲ ቼክ የተቀበሉትን ሚኒት ነው የሚያስቀምጠው። ስለዚህ 1 ደቂቃ ከ25 ሰከንድ ሪጀክት ተደርጓል ማለት ነው ከዚህ ስራ ውስጥ። ስለዚህ ይሄንን በደንብ ማረጋገጥ አለባችሁ። ከዛ ውጪ ያው እዚህ ጋር ሊደር ቦርድ ላይ የራሳችሁን ራንካችሁን ሊያሳይ ይችላል። እሱም ማተር አያደርግም፣ ብዙም ለኛ አስፈላጊም አይደለም። ከዛ ውጪ ፕሮፋይል ላይ ስገቡ የእናንተን ያሳያል። አሁን ያው የኔ 2 ሰዓት አካባቢ ሰርቼ ነበር፣ 1 ሰዓት ከ2 ሚኒት ይላል። ስለዚህ ምንም ማድረግ አልችልም። የተቀበሉት ይሄንን ነው። ይሄ ነው አሁን ላይ ያለው። ሞስት ፕሮባብሊ ያው
ብዙ ጥያቄዎች በፊትም የሰሯቸው ናቸው። እኔ አሁን ሊነግራችሁ የሚፈልገው ቆይ እዚሽ ጋር ዩኤስዲሲ እና ኤስኤልሲ ምንድን ነው ልዩነቱ የሚል ነገር አለ። ኤስኤልሲ የሚባለው እንትን ነው አሁን ኮይኖቹ ወደ ሳይለንሲዮ ኮይን የሚቀየሩት ናቸው። ዩኤስዲሲ ደግሞ እኛ ሪከርድ አድርገን የምናገኘው ነው። ስለዚህ ይሄንን ወደ ሜታ ማስክ ነው የሚላከው እና ሌላ ብዙ ሰዎች ኦኬክስ ባይናንስ አድ ብናደረግ እዚህ ጋር ምናምን የሚል ነገር አለ። ያ አክሰፕት አይደረግም። ራሳቸው ናቸው ይህን ፔመንት ሲስተም እንዴት አታች እንደሚደረግ ሜታ ማስክ መሆን እንዳለበት ራሳቸው ናቸው አፕሩቭ አድርጎ ለኛ ቪዲዮ የሰጡት። ስለዚህ በእነሱ መሰረት ብንገባ ለኛ ጥቅም አለው። ምክንያቱም እነሱ አክሰፕት ያደረጉትን ብናስገባ ነው የሚሻለው እንጂ ሌላ አስገብተን ምናልባት ክሪፕቶ በጣም ሪስክ አለው። አንዴ ወደ ሌላ ከሄደ የትኛውንም ሳፖርት አውርተን የምትመልሰው ነገር አይደለም። ያንን አክሰፕት አላደረጉም ማለት የኛ ስራ ገደል ገባ ማለት ነው። ስለዚህ በጥንቃቄ መጠቀም ያለብንን በጥንቃቄ መጠቀም አለብን። በነገራችን ላይ የኔ የመጀመሪያው አካውንት ተዘግቷል። ምን አድርጌ ነው የተዘጋው? ሳይለንሲዮ አፕን ሲጠቀም ሌላ ዲቫይስ ላይ ሎጊን ሳረግ ወዲያውኑ ነው ባን የተደረገው፣ ሳስፔንድድ ሆኗል። ያ ማለት ለምሳሌ እናንተ በስልካችሁ ከከፈታችሁ ሳይለንሲዮ አፕን ሌላም ዲቫይስ ላይ ፒሲ ላይ ሊሞክር ምናምን ብላችሁ በፍጹም እንዳትሞክሩ። ሌላ ዲቫይስ ከተጠቀማችሁ ወዲያውኑ ነው ሪጀክት የሚያደርገው፣ ያንን ሰስፔንድ ያደርጋል፣ ይዘጋል። ስለዚህ ያ እንዳይሆንባችሁ እናንተ ምን ማድረግ አለባችሁ? በከፈታችሁት ዲቫይስ ብቻ መጠቀም ነው እና የመጀመሪያ የከፈታችሁ ቀን ያ ዲቫይስ በቃ ለዛ እንትን ብቻ ነው፣ ለሌላ አይሆንም። ስለዚህ እንደዛ ተጠቀሙ። ከዛ ውጪ ያለው ነገር እንግዲህ አሁንም ልመለስ ወደ ጥያቄያችሁ። ማልቲፕል አካውንት ፖሲብል ይላል። ይሄንን እንግዲህ መጀመሪያ ላይ የመለስኩት ይመስለኛል። ይቻላል በሌላ ዲቫይስ የመጀመሪያ የከፈትክበት ዲቫይስ ላይ ሳይሆን ሌላ ዲቫይስ ከፍተ መጠቀም ትችላለህ። በዛ ብቻ አንዴ የከፈትከውን ዲቫይስ መቀያየር አይቻልም ማለት ነው። እሺ ናፕ ኮይን ወደ ዩኤስዲሲ እንዴት ነው የምንቀይረው? እሱ ታይም አለው ብያችኋለሁ። ቅድም ባወራሁት መሰረት የራሱ ታይም ሲደርስ አሁን ቅድም 20 ቀን እየቆጠረ ነው ብዬ እንዳሳየሁት በስልኬ ላይ ያንን አሁን ይሄን ቪዲዮ አውርጄ ኤዲት ሳደርግ አስገባለሁ እንዴት እንደሚቀየር። በዛ ያ አቆጣጠር ልክ 0 ሲሆን እናንተ ጋር ክሌም አድርጉ ብሎ የሆነ የሚያመጣው ቦክስ አለ። ቦክሱን ክፈቱ ዳይመንድ ምናምን የሚል አለ ሳይለንሲዮ አፕ ላይ። ያንን ስከፍቱ የሆነ ኮይን ይሰጣል። የዚህ ወር ኮይናችሁ ይሄ ነው ብሎ ይሰጣል። በዛን ታይም የተወሰነ ስቴክ ታደርጉና ስቴክ ካደረጋችሁ በኋላ ያንን ፍሪ ማድረግ ትችላላችሁ። ግን ዋናው አሁንም ናፕ ኮይን አይደለም ለኛ ታርጌቱ። ስለዚህ በዛ መልኩ ተረዱ። ሳይለንሲዮ የሚሰጠው ኮይን ለምን ቀነሰ? እሺ በፊት 50k ነው አሁን 500 ኮይን ያልከው ልጅ ኦፖርቹኒቲ ላይ አልነበርክም ማለት ነው። ኦፖርቹኒቲ ላይ አሁንም አልቀነሰም። ትሬን ኤአይ የሚለው ጋር ገብተ ነው። ትሬን ኤአይ የሚባለው ይሄ ነው። አሁንም ላሳያችሁ። እዚሽ ጋር ኦፖርቹኒቲ ላይ ስገባ እንደዚህ ይመጣል። ይኸውላችሁ አሁንም 5000 ነው። እዚህ ጋር ናፕ ኮይን 5000 ነው። እዚህ ጋር እንደምታዩት 5000 ነው ናፕ ኮይን ኦፖርቹኒቲ ላይ። ትሬን ኤአይ ጋር ስትመጣ ግን 500 ነው ይኸው እዚህ ጋር። ስለዚህ ቦታ አቀያይረ ነው እንጂ እንትኑ ላይ አይደለም። ስለዚህ በዛ መልኩ ታስተካክላለህ ማለት ነው ለቀጣይ ራስህ። አሁን በዛ መልኩ ይኸው። እሺ ስለ አጀማመር ብትነግረኝ፣ አዲስ ጀማሪዎች ነን። መጀመሪያ የምትችሉ ሊንክ አለ። ሊንኩን ነክታችሁ ቀጥታ እዚህ ቦታ ላይ ነው የሚወስደው። ከዛ የራሳችሁን መረጃ አስገቡ ይላል፣ ታስገባላችሁ። በቃ መጀመሪያ የሚያስፈልገው ነገር
መረጃ አሟልታችሁ መጀመር ነው። ሌላ ፕሮሰስ የለውም እና እዚህ ቦታ ላይ ነው የሚያስመጣው። ይሄ ፔጅ ወዲያውኑ ይከፍታል። አሁን እኔ መጥቼ ቴሌግራም ላይ ያን ሊንክ ብቻን ቀጥታ እዚህ ቦታ ላይ ነው የሚመጣው። ከዛ ሎጊን ይላል፣ ሳይኒን አድርግ ይላል። ሳይኒን አድርጌ መረጃዬን አስቀምጬ ምናምን ኢሜል አስገብቼ ወዲያውኑ መጀመር ነው ያለብኝ ማለት ነው። በዛ መልኩ መጀመር ትችላላችሁ። ሜታማስክ አድሬስ አይ ቲንክ ዘለለ መሰለኝ። በጣም ዘለለ አይ ቲንክ። እሺ ሜታማስክ አድሬስ ሳይሌንሲዮ አክቲቭ ሆኖ አይታይም። ሜታማስክ አድሬስ ሳይሌንሲዮ አክቲቭ ሆኖ አይታይም። ሜታማስክ አድሬስ እንዴት አታች እንደሚደረግ ቪዲዮ አስቀምጫለሁ። ምናልባት ያ ቪዲዮ ቴሌግራም ላይ ያስቀመጥኩበት ምክንያት ዩቲዩብ ላይ እያወረደ ሁለት ቻናልም ላይ ስትራይክ አለው። በነገራችን ላይ ማለት ዩቲዩብ ዋርኒንግ ሰጥቶኛል። 2 ሳምንት ምናምን ቀጥቶ ነው የተመለስኩት እና በዛ ምክንያት ነው 2 ቻናል የከፈትኩት። አንዱ ቢዘጋ በአንዱ እያረኩ እመጣለሁ ብዬ ማለት ነው። ስለዚህ ሜታማስክ ሳስገባ ዩቲዩብ ሪጀክት እያደረገ ስላስቸገረኝ ቴሌግራም ላይ ለእናንተ ሰርቼ አስቀምጫለሁ። ያው ያስቸግራል አውቃለሁ፣ ዳታም ይቆጥራል ምናምን፣ ግን ተቸግራችሁም የሆነ ሰዓት ላይ ለማስተካከል ብቻ ስለሆነ ማየት አለባችሁ እና በዛ መልኩ ተጠቀሙ። ሜታማስክን በደንብ አይታችሁ ቪዲዮዎቹን ፓውዝ እያደረጋችሁ ወደፊት ወደኋላ እያደረጋችሁ ለማስተካከል ሞክሩ። ከዛ በተጨማሪ ምንም ማድረግ ስለማልችል ማለት ነው ዩቲዩብ እያወረደ ስለተቸገርኩ አሁን ባሳያችሁ ሁለቱም ቻናል ላይ ዋርኒንግ አለው። ያው ለ3 ወር የሚቆይ ነው። አሁን ከዚህ በኋላ አንድ ዋርኒንግ ካገኘው ዩቲዩብ ይዘጋል። የትኛውም እንዲዘጋ ስለማልፈልግ ጋይድላይኑን የሚጥስ ነገር እዚህ ጋር አልፖስትም። ለእናንተ ቀጥታ ቴሌግራም ላይ አስቀምጣለሁ፣ መጠቀም አለባችሁ። እሺ ክፍያው እንዴት ነው ወደኛ አካውንት የሚገባው? ያው ሜታማስክ ላይ ገባ ማለት ከሜታማስክ ወደ ባይናንስ ይላካል። ባይናንስ ላይ ፒ2ፒ ትሬድ አድርጋችሁ ወደ ንግድ ባንክ ወደ ፈለከው ባንክ ማስገባት ቀላል ነው። በዛ መልኩ ተረዱ፣ ቀላል ነው። ምናልባት ፒ2ፒ የማታውቁ ስለ ባይናንስ አጠቃቀም የማታውቁ ካላችሁ ወደፊት ያው ለእናንተ የሚሆን ቪዲዮ ማዘጋጀት አለብኝ ማለት ነው። ምናልባት በመሃልም ላዘጋጅላችሁ እችላለሁ። እንደዛ ማየት የምትፈልጉ ከሆነ ፒ2ፒ ላይ እንዴት ምን መጠንቀቅ እንዳለባችሁ። በነገራችን ላይ ክሪፕቶ በጣም ሪስክ ያለው፣ እኔ በትንሹ ከ$1000 በላይ ሪስክ አድርጌ ማለት አጥቻለሁ ክሪፕቶን ለመልመድ ሲሞክር ማለት ነው። እና በጣም ሪስክ አለው። ያንን ሪስኩን እንግዲህ ቀለል አድርጋችሁ ለመልመድ ከፈለጋችሁ ምናልባት ኮመንት ላይ የተደጋገመ ሐሳብ ካገኘው ስለ ባይናንስ ልሰራ እችላለሁ። ባይናንስ በጣም ራሱን የቻለ ትልቅ ሰፊ ሐሳብ ያለው ሰፊም ደግሞ የሥራ ኦፖርቹኒቲ ያለው ነው። ስለዚህ ከፈለጋችሁ ያንን ልሰራላችሁ እችላለሁ። በጣም ብዙ ሪስኮች አሉ። በጣም ብዙ ሪስክ ማኔጅ የምታደርጉበትን መንገድ አለው። ያንን እንግዲህ ቀስ በቀስ የምናየው ይሆናል። በፍጥነት አይሆንም። እኔም ሚኒመም 1 ዓመት ፈጅቶብኛል ባይናንስ ለማወቅ ማለት ነው። እና ያንን ሳደርግ ደግሞ የተለያዩ ቪዲዮዎችን በማየት ነው። ለምሳሌ አንድ ሐሳብ ሲመጣ እናንተ እንዴት ፊገር አውት እንደምታደርጉ ባላቅም፣ እኔ አንድ ሐሳብ ሲመጣ ያንን ሐሳብ ዩቲዩብ ላይ መጥቼ ሰርች አደርጋለሁ። የትኛው ይጠቅመኛል፣ የትኛው ይጎዳኛል የሚለውን ነገር በደንብ አናላይዝ አደርጋለሁ። ከዛ በኋላ ነው ወደ አፕሊኬሽን የሚመጣው። ስለዚህ እናንተም በዚህ መልኩ ካያችሁ ነገሮችን መፍታት ትችላላችሁ። ስለ ባይናንስ ነፍ ቪዲዮ አለ። እናንተ ከኔ ካልፈለጋችሁ በስተቀር ዩቲዩብ ላይ የሀገር ቪዲዮ አለ። የሀገር ሰው ሰርቷል። ግን አንዳንድ ያልነገሯችሁ ምስጢሮች ሊኖሩ ይችላሉ። እነሱን ካልጨመርኩ በስተቀር አዲስ ነገር እኔም አላመጣም። ስለዚህ በዛ መልኩም ማየት ትችላላችሁ ማለት ነው። ስለዚህ በዛ መልኩ ይኸው ግን ዩኤስዲሲው ሲገባ ነው። ለምሳሌ እኛ አማርኛ የሰራነውን ዳታ ሳይሌንሲዮ ለክሊያንት ሲያስረክብና ለክሊያንት ደግሞ ለሳይሌንሲዮ ሲከፍል፣ ሳይሌንሲዮ ደግሞ ለኛ ይከፍላል። ልክ ለኛ ሲከፍል እኛ ደግሞ ወደ ሜታማስክ ልክና ከሜታማስክ ወደ ባይናንስ ልከን
እናወጣለን ማለት ነው። ስለዚህ ቀኑን እኔም ከእናንተ ጋር ነው ለማወቅ የምጓጓው። ምናልባት ሳይሌንሲዮ ሳፖርት ቻናል አለ፣ አናውንስመንት ቻናል አለ። ቴሌግራም ላይም ዲስኮርድ ላይ መከታተል ትችላላችሁ አዳዲስ መረጃዎችን ለመቀበል። እሺ ሜታማስክ አልከፍት አለኝ። ምናልባት አልከፍት ያለው ለምን ይሆናል? ምንም ምክንያት የለውም። ሜታማስክ የራሱ አከፋፈት አለው። አፑን ታወርዳለህ። ከዛ በኋላ ኤክስፕሎር ወይም ዌብ ኤክስፕሎር የሚለው ጋር ትገባለህ። ቪዲዮ አለ ኖርማሊ። እኔም ቪዲዮን አይቼ ነው የራሴን አታች ያደረኩት። 2 ስቴፕ አለ። አንደኛው እምቢ ካለ በሁለተኛው አታች ማድረግ ይቻላል። 2 ስቴፕ 1 እና ስቴፕ 2 አለ ማለት ኦፕሽን ናቸው። ስቴፕ 1 ያ ካልተመቸ ያ አልሆን ካለ ስቴፕ 2 ደግሞ ተጠቅማችሁ ከሁለት አንዱ ላይ እንትን የእናንተ አድሬስ ዋሌት አድሬስ አታች ማድረግ ትችላላችሁ። ስለዚህ በዛ መልኩ ተጠቀሙ። እሺ how do we connect SLC? SLC እኛ አይደለም እኮ ኖርማሊ SLC እና USDC አንድ አይነት ነው ዋሌት አድሬሱ ማለት ነው። ከሜታ ማስክ አምጥተን አንዱ ላይ ስናስገባ ለሁለቱም ኮመንሊ ይጠቀማል ማለት ነው። ስለዚህ ለብቻ ለብቻ የምንጠቀመው አይደለም፣ ተመሳሳይ ነው ማለት ነው። እሺ ይሰማል። ታይም ከተጠቀምን ይቀንሳል። አዎ ስለ ታይም አውርቻለሁ። ይቀንሳል። ሁለት ጊዜ ኳሊቲ ቼክ ስለሚደረግ መጀመሪያ ሳይሌንሲዮ አፕ ቼክ ያደርጋል። ከዛ በኋላ ደግሞ ክሊያንት ቼክ ያደርጋል ማለት ነው። ስለዚህ በዛን ሰዓት ይቀንሳል። እኔ ስልክ የለኝም በፒሲ መስራት እችላለሁ ወይ? በፒሲ ትችላለህ፣ ግን ሳይሌንሲዮ አፕ መጫን አትችልም። ሜታማስክ መጫን አትችልም ፒሲ ላይ። እነዚህ ዌብሳይት ሳይሆን አፕ ናቸው። አፕን ደግሞ አንድሮይድ አፕን ፒሲ ላይ ምናልባት ዊንዶ 11 ካልሆነ በስተቀር አፕሩቭ አያደርግም። ስለዚህ ዊንዶ 11 ከሆነ መስራት ትችላለህ። ዊንዶ 10፣ ዊንዶ 7፣ ዊንዶ ምናምን ከሆነ አችልም። ምክንያቱም እንትኗን ብቻ ሪከርዲንጓን ብቻ ታደርግና ወዴት ታወጣለህ? ሜታማስክ ክሬት ማድረግ አለብህ አፕ ተጠቅመ። ካልሆነ ደግሞ በሰው ሜታማስክ ይቻል አይቻል ይሄ ሪስክ ያለው ሜታማስክን ዲቴክት አድርጎ ባን ሊያደርጉ ይችላሉ። ስለዚህ አንተ እንግዲህ እግዚአብሔር ይርዳ ስልክ መፈለግ አለብን። በጎረቤትም በምንም ሳይሌንሲዮ አፕ እና ሜታማስክን ጭነ ከዛ ሳይሌንሲዮ አፕ ዩዘር ኔም የምትጠቀምበትና ሜታማስክ ደግሞ ኮኔክት የምታደርግበት ካገኘ መስራት ትችላለህ። እሺ ማልቲፕል አካውንት ፖሲብል ነገር አለው ስለሱ። ኦኬ ስንት ፐርሰንት እርግጠኛ ነህ ታሜ እንደሚከፍለን? እኔ ያው ሪከርድ የተደረገው አፕሩቭ የተደረገውን እንደሚከፍሉ 100% እርግጠኛ ነኝ። ምክንያቱም ይሄ ኤአይ ፕሮጀክቶቹን እኔ ለረጅም ጊዜ ሰርቻለሁ። ምናልባት ከኔ ጋር ሎፍት ትራንስክሪፕሽን የሰሩ ሰዎች አሉ፣ ስለ ጂኒያ የሰሩ ሰዎች አሉ። ከዛ በፊትም እኔ ብቻዬን ነፍ ኤአይ ስራ ሰርቻለሁ እና ከኔ ጋር የሰሩ ብዙ ልጆች አሉ። አንድም ጊዜ ሳይከፈል የቀረ ፕሮጀክት የለም እኔ ጋር። ኤአይን ደግሞ በትክክል ኤአይ ፕሮጀክትን መርጬ ነው የምሰራው። ያ ማለት ምን መሰላችሁ? ለምሳሌ ኤአይ ስለ ኢትዮጵያ ቋንቋ ማውራት የጀመረው እኔ ስለ ሎፍት ስራ ከጀመርኩ በኋላ ነው፣ በእርግጠኝነት ማለት ነው። አሁን አማርኛ እየተኮላተፈም ቢሆን ኤአይ ያወራል፣ ግን ያን እንዲያወራ ዳታ ኮሌክት ያደርጋሉ በተለያየ መንገድ እና እኛ የመጀመሪያ ጊዜ የዛሬ ኦልሞስት 4 ዓመት ምናምን አካባቢ ነው የጀመርኩት የኤአይን ስራ ማለት ነው። ይሄን ሲጀምር የመጀመሪያ ጊዜ ወደ 20 ሰው ነው እንትን የጀመርነው እና ያኔ ምን ይደረጋል መሰል ሰው ኢንቫይት ላደረገ ሰው $5 ቦነስ ይሰጥ ነበርና በጣም በቃ ሰው የለም የሚሰራ ሰው የለም በዛን ሰዓት እና በዛ ልክ ነበር የተጀመረው እና ከዛ በኋላ ኤአይ ስራዎችን እያሳደድኩ መስራት ጀመርኩ። በግሩፕም ነበርን፣ በጣም ብዙ ስራዎችን ሰርተናል። ከዛ በኋላ
አጋጣሚ የሎፍት ስራ ኢንቫይት ማድረግ ትችላላችሁ ለጓደኞቻችሁ ሲባል ነው የጀመርኩት እና በዛን ሰዓት በጣም ብዙ ሰው ጆይን ሲያደርግ በጣም ተገረምኩ። ለካ ብዙ ሰው ሊጠቀም ይችላል እንደዚህ አይነት ነገር ላይ ብዬ ተነሳስቼ ነው የቀጠልኩት እንጂ ከዛ በፊትም እኔ በጣም ብዙ ስራ ሰርቻለሁ፣ ግን ለሰው አጋርቼ አላውቅም። እና ምንድነው አሁንም እናንተ መንቃት አለባችሁ፣ በቃ መስራት አለባችሁ እዚህ ፕሮጀክት ላይ። ምናልባት አሳም ፖይንት መች እንደሚቆም አይታወቅም። ብዙዎቹ የሚፈልጉትን ዳታ ሲጨርሱ ያቆማሉ ስራዎቹን። ከዛ በኋላ ሌላ ይመጣል። ብዙ አይነት ኤአይ አለ፣ ብዙ አይነት ዳታ ኮሌክሽን አለ፣ በጣም ብዙ አይነት ደግሞ ዳታ የሚፈልግ አለ። ለምሳሌ እኮ እነኚህ ዛሬ ኮሌክት ያደርጉና ለተለያየ ድርጅት ሊሸጡ ይችላሉ። ይሄንን ዳታ ማለት ነው። የአማርኛ ዳታ ለሚፈልግ ብሎ ለተለያየ ድርጅት ይሸጣሉ እነሱ። ለዛ ነው እነሱ ኮሌክት የሚያደርጉት እና አንዴ ቀድሞ ያወቀ ሰው እንደዚህ ሊጠቀም ይችላል። እናንተም ምናልባት ብዙዎቹ እኔ እየቀለድኩ ምናምን ብሎ አውርቷል። እንዲያውም ማይክ የሚባለው ልጅ ዩቲዩብ ላይ ቪዲዮ ሁሉ ሰርቷልና የበፊቱ ላይ በጣም ከፍተኛ የሰራው አማርኛው ላይ እሱ ነበር። 180,000 አካባቢ ሰርቷል። የመጀመሪያ በቃ እኔ የተደነቅኩት ልጅ ነበርና ቀጥሎ ደግሞ አማርኛ ላይ አይከፍልም ሲባል ተዘናጋና ወደ 5,000 አካባቢ ሰርቻለሁ ብሎ ቪዲዮ ሰርቷል። እና አይከፍልም ምናምን የሚል ጥርጣሬ ላይ ገብቶ እንደዛ ሆኗል። እንደዛኛው ወጥሮ ቢሰራ ኖሮ ያንን ያገኝ ነበርና እንደዛ ብሏል። ብቻ እናንተም ከወሬ የጸዳ መስራት ጋር ብታተኩሩ በጣም አሪፍ ነው እላለሁ። እኔም ደግሞ የማይሆነውን ለእናንተ ኤክስፖዝ አላደርግም። ሳይለንሲዮ ማውረድ ችዬ ቢሆን ዩዘርኔም ግን መፍጠር አልቻልኩም። ዩዘርኔም እንዴት ሬጂስተር ስታደርግ አልጠየቀም። አፕ ላይ ያለ ዩዘርኔም አይቀበልም። በነገራችን ላይ ፕሮፋይል ላይ ገባና ቼክ አድርገው ዩዘርኔም አለው። ምናልባት አላየኸውም ይሆናል እንጂ አለ። ሜታማስክ ማድረግ ፈልጌ ዋሌት የሚለው ሳይሆን ኮኔክት የሚለው ነው የሚመጣው። በዚህ ምክንያት እሺ ቪዲዮ አይታል። ማህበር አክሲዮን ይህን ጥያቄ የሚጠይቀው አንተን ነው። የሜታማስክ አድ የሚደረግበትን ቪዲዮ አይታል። አይተ ከሆነ ቀላል ነው። በዛ መሰረት አድ ማድረግ ትችላለህ። ካላየኸው ግን በደንብ እየው። 2 ስቴፕ አለው። የመጀመሪያው እምቢ ካለ በሁለተኛው ትችላለህ። የሁለተኛው ቀላል ነው። የመጀመሪያው ትንሽ ዌብ ላይ ሰርች አድርገ ምናምን የሚል አለ። እሱን ተውና ሁለተኛው ላይ ሞክር። ከሁለቱ አንዱ ይሰራላል። እሺ በሁለት ጂሜል አካውንት በአንድ ሜታማስክ ኮኔክት ካረግ እንዴት ነው? አይ ቲንክ ይሄ ሪስክ አለው። ዋሌቶቹን ዲቴክት ያደርጋሉ። ሜታማስክ በአንደኛው ክሬት ካረግ በሁለተኛው ክሬት ብታረግ ባይነኝ አይ ቲንክ ሪስክ አለው። ሁለቱንም ባን የማድረግ ፕሮባቢሊቲ ስላለው እንደዛ ባታረግ ባይነኝ። ወይም የመጀመሪያ ስቴፕ ላይ ተጠቅመ አድ ካደረግ በሁለተኛው ላይ በሁለተኛ ስቴፕ ምናልባት እሱም ይለያያል ብዬ አስቤ ነው። ስቴፖቹ በተለያዩ ቁጥር ዋሌት አድሬሱ ሊለያይ ይችላል ብዬ አስቤ ነው። ምናልባት ሪስክ አለው። እዚህ ጋር ግን እኔ ሙሉ በሙሉ ሪኮመንድ ሰፖርት አላደርግም ይሄን ሐሳብ። ሰብሚት ስናደርግ አፕሎድ እያለ እምቢ እያለ አስቸግሮኛል። መፍትሄው እሱ የኔትወርክ ችግር ሊሆን ይችላል። ሰብሚት ስትል ኢረር ሚል ከሆነ ወይም ሎድ እያደረገ የሚቆይ ከሆነ የኔትወርክ ችግር ነው። እሺ ኮይን ለምንድነው ክሌም የማይደረገው? ክሌም ይደረጋል። ዩዘር ኔም አድ ከተደረገ ክሌም ይደረጋል። እኔም ክሌም አድርጌ አሳይቻለሁ። አሁንም ክሌም ላርግ እንዴ? አሁንም አለኝ መሰለኝ። ያው እሺ ክሌም ላርግ። ይሄው ክሌም ስለው ወዴት ይወስዳል? እዚህ ጋር ኢናፕ ኮይን እዚህ ጋር 16000 ያለኝ ይሄው 16000 እዚህ ጋር ገብቷል። ይሄው ሴንድ ዩር አፕን ዩር ኢንአፕ ኮይን ቱ ሳይለንሲዮ አካውንት ይላል። ሳይለንሲዮ አፕ ላይ ይገባል። አሁን ይሄው ክሌም ሳደርግ ይሄው ክሌምድ ብሏል። ክሌም ሰክሰስፉሊ ሴንት ብሏል።
ይኸው እዚህ ጋር 0 ሆኗል። እዚህ ጋርም እንደጨመረ ሬዲ ቱ ክሌም። እሺ 53000 እሺ 53444 አሁንም ክሌም ላድርግ። ይሄንን ክሌም እሺ ይኸው ሰክሰስፉሊ ሰንት ይላል። አሁንም 2000 እሺ ተውት። እሺ ወደ ዋናው ጣቢያ እንመለስ። እሺ ማልቲፕል አካውንት ፖሲብል ብያለሁ። ታሜ አንድ ጥያቄ ያለኝ አሲዩምስ እሱም ሰው አካውንት ሲከፍት በኔ ሪፌራል ኮድ ከሞላ እኔ ምንድነው የማገኘው? አንተ የምታገኘው ምንድነው? ይናገራል። ሪፌራል ኮድ ተጠቅመህ ስትገባ ለምሳሌ እናንተ ሁላችሁም በኔ ሪፌራል የገባችሁት እናንተ 1 ሰዓት አፕሩቭ ተደርጎ ለእናንተ $10 ሲከፈል ለኔ $2 ይከፈላል። እና ናፕን ኮይንም እኔ አሁን ይሄን ሁሉ የሰበሰብኩት ራሴ ሰርቼ አይደለም፣ ሪፌራል ነው። እንደምታዩት እዚህ ጋር ያው ምናልባት ካርሰሯ የምትታይ ከሆነ ሪፌራል ብሎ 58000 ምናምን የሰበሰብኩት 58 ሚሊዮን ምናምን የሰበሰብኩት ከሪፌራል ነው ከራሴ አይደለም። እና በዛ መልኩ ይጠቅማል ማለት ነው። ምናልባት ጥቅሙ የኮይኑ ጥቅሙ ባይገባኝም እንደዛ ነው ሪፌራል ጥቅሙ። እሺ ኮይን እና ኤስኤልሲ ይለያያሉ? አዎ ኤስኤልሲ ሳይለንሲዮ ኮይኑ ወደ ሳይለንሲዮ ኮንቨርት ሲደረግ ሳይለንሲዮ ቶከን አሁን ላይ አይ ቲንክ 0.0006 ሚል አይቻለሁ። ከ4 0 በኋላ $6 ነው አንድ ሳይለንሲዮ ኮይን ማለት ነው። ስለዚህ ለምሳሌ እኔ ይሄንን ብናስብ 59 ሚሊዮኑን ወደ ሳይለንሲዮ ኮይን ቀጥታ ብናደርግ በጣም በቃ ብዙ ነው የሚሆነው። ስለዚህ እንደማይሆን እርግጠኛ ነኝ። ይሄ አሳም ፖይንት የሆነ ነገር ተባዝቶ ወደ ሳይለንሲዮ ኮይን ይቀየራል ብዬ አስባለሁ። እሱን እንግዲህ ሲቀየር እናያለን አብረን። እሺ ማልቲፕል አካውንት ኮይን እሺ በሁለት እሺ ታሜኔ የሚጠይቀው ጥያቄ የሰራሁት ሰሚት ሳደርግ ሬዲ ቱ ክሌም ብሎ በየድ ያስቀምጥልኛል። ስለዚህ እንደገና ክሊየንት ያያል ወይስ እንደታየ ያሳያል? እሺ ይሄንን ምናልባት ክሊየንት መች እንደሚያይ አይቷል አላየም የሚለውን ነገር እኛ ዲተርማይን ማድረግ አንችልም። ምክንያቱም ክሊየንት ሪቪው ካደረገ በኋላ አሁን እኔ ጋር የተቀመጠው ታይም አለ። እዚህ ጋር ስገባ ይሄ ታይም ማን አይቶ እንዳስቀመጠ ማየት አልችልም። መጀመሪያ በእርግጥ ሳይለንሲዮ አፕሩቭ ሲያደርግ እዚህ ጋር ይገባል። መጀመሪያ ምንም አልገባም ነበር። ሳይለንሲዮ ሲያይ እዚህ ጋር ተቀመጠ። ከዛ ክሊየንት እኔ የተረዳሁት ክሊየንት ቼክ ሲያደርግ ነው ታይሙ የቀነሰው ብዬ ነው ማስበው። ክሊየንት ደግሞ ቼክ አረገና ወደ ዩኤስዲሲ ቀይሮ እዚህ ጋር ዩኤስዲሲ ሲከፍል እዚህ ጋር ይቀመጣል። እዚህ ጋር ሲቀመጥ ነው እኛ እዚህ ጋር ኤርኒንግ ላይ ገብተን ዩኤስዲሲ እዚህ ጋር ክሌም ማድረግ አፕሎድ ቱ ዋሌት አፕዴት ቱ ዋሌት ማድረግ የምንችለው እዚህ በዚህን ሰዓት ነው። ያኛው እዛ ጋር ሲቀመጥ ነው። እስከዛ ግን መጠበቅ እንዳለብን ነው የሚሰማኝ። የተረዳሁትም ያነበብኩትም እንደዛ ነው። እሺ ጥያቄ ሳይለንሲዮ አፕ ሞባይል ላይ መጫን አልቻልኩም። የኔ ሞባይል አልተቀበለኝ ምን ላድርግ? ይህንን እንግዲህ ምን ማድረግ እንችላለን? እኛ እንግዲህ የኔም ስልክ ላይ ይሰራል፣ የሌሎችም ላይ ሳይለንሲዮ አፕ ማውረድና መጫን ይቻላል። ቪፒኤን እንዳታበሩ። ምናልባት እንደዚህ አይነት ኮንዲሽን ተፈጠረና ቪፒኤን አበራለሁ ካላችሁ ብዙ ነገር ነው የሚያበላሸው። ዲቴክት የሚያደርገው ለምሳሌ እናንተ ያላችሁበት አድሬስ ከሆነ እኔ ለምሳሌ አዲስ አበባ ነኝ። አዲስ አበባ መጀመሪያ ዲቴክት አድርጓል። ሌላ ቦታ ሲከፍት ካየ ሳይለንሲዮ ራሱ ኤአይ ነውና የሎኬሽን ዲፈረንስ ያያል፣ በጣም ያያል እና ዲቴክት ያደርጋል፣ ሊዘጋባችሁ ይችላል። እና እንደዛ ባታደርጉ የተሻለ ነው።
ቪፒኤን አታብሩ። በተቻለ መጠን ያው ደጋግመ ለመጫን ሞክር። ምናልባት የተለያየ በፕሌይ ስቶር እምቢ ካለ በተለያየ በዌብሳይትም ቢሆን ሳይለንሲዮ አፕ ብለ መጫን ሞክር። እሺ በሁለት ጂሜል አካውንት በአንድ እሺ፣ ይሄን ቅድም መልሻለሁ። ሃው ቱ ኤርን ባይ ኖይዝ ሪኮርዲንግ። ስለ ሳይለንሲዮ አፕ ላይ የሚሰሩ ስራዎችን እርግጠኛ ሆኜ ልነግራቸው አልችልም፣ አልደረስኩባቸውም። ምክንያቱም ትናንሽ ኮይን ስለሚሰጡ እዛ ጋር ታይሜን ዌስት ማድረግ አልፈለኩም። ለምሳሌ ኖይዝ ሪከርዲንግ ብሎ 30 ደቂቃ ሙሉ ሪከርድ አድርገ 10 ኮይን ወይም 20 ኮይን ይሰጣል። ስለዚህ እዚህ ጋር 5 ደቂቃ ሪከርድ አድርጌ 5000 ኮይን ማግኘት እየቻልኩ እዛ ጋር 30 ደቂቃ ዌስት ማድረግ አልፈልግም። ሶ እዛኛው ሳይለንሲዮ አፕ ላይ ያሉ የሚሰሩ ስራዎችን ኢግኖር አድርጉ፣ በእኔ በኩል ኢግኖር አድርጉ ነው ብለው። ምክንያቱም ቫልዩሌስ ናቸውና። በነገራችን ላይ ከዚህ አንፃር ሳየው ሳይለንሲዮ ይሄ ኢናፕ ኮይን የምናገኘው ራሱ ዋጋ እንዳለው እየተረዳው ነው። ምክንያቱም እዛ ጋር ትልቅ ስራ ሰርታችሁ ከ30 ወይም ከ40 ኮይን በላይ አታገኙም ሳይለንሲዮ አፕ ላይ። ያ ማለት ኮይኑ ራሱ ትልቅ ቫልዩ እንዳለው ነው የሚያሳየው። እና እዚህ ጋር ወጥረ ብትሰራ ነው የሚሻለው። እዛ ጋር ሄደ 30 ደቂቃ ሙሉ ዌስት አድርገ 20 ኮይን ከምታገኝ እና እንደዛ ብታደርጉ የተሻለ ነው ብዬ አስባለሁ። እሺ what is the difference between USDC and SLC? ይሄንን ቅድም ነግሬያለሁ ሜቢ። እሺ በሁለት ጂሜል ይሄንንም ነግሬያለሁ። በአንድ ሜታማስክ ዋሌት አድሬስ፣ ሁለት ሳይለንሲዮ አካውንት። ይሄንንም ነግሬያለሁ። ሪስክ አለው። ማልቲፕል አካውንት ፖሲብል ነግሬያለሁ። እሺ 300 ሪኮርድ አድርጌ ከጨረስን በኋላ በዛው አካውንት መቀጠል አንችልም እንዴ? በዛው አካውንት ያንን ስራ ራሱን መስራት የሚፈቅድ ከሆነ ይቻላል። አንዳንዴ ኢምፒቲ ይላል፣ ዩ ኮምፕሊትድ ዩር ሪከርዲንግ ብሎ ኢምፒቲ ይላል። ያ ማለት የተመደበውን ለአንድ ሰው የተመደበውን ጨርሰሃል ማለት ነው። ስለዚህ ምን ታደርጋለህ? ሌላ ዲቫይስ እንደገና ሎጊን ብለህ በሌላ ዲቫይስ መቀጠል ትችላለህ ማለት ነው። እሺ ማልቲፕል አካውንት አሁንም እንዴት ወደ ሳይለንሲዮ አፕ እንዴት አንድ ሚኒሊክ ቪዲዮ ስራል እንዴት ወደ ሳይለንሲዮ አፕ እንዴት አንድ ግልጽ አይደለም ጥያቄው። እሺ ቮይስ አክቲቪቲ ዲቴክሽን ቪኤዲ ቴንክ ዩ አባዲ ቴንክ ዩ። ሜታማስክ ዋሌት አልሰራለኝ እንዴት ላድርግ? እሺ ቪዲዮ አለ ቴሌግራም ላይ የተሰራ ቪዲዮ አለ። እሱን በደንብ ይየው። 2 ስቴፕ አለው። ያንን ተከትለ አታች ለማድረግ ሞክር። ፕሊዝ ሪቫይዝ ሃው ዊ ኮኔክት SLC አይ ቲንክ SLC ያው ተመሳሳይ ናቸው። USDC ዋሌት አድሬስ እና SLC ዋሌት አድሬስ ተመሳሳይ ናቸው። ሜታማስክ ላይ የምናገኛቸው ናቸው። ስለዚህ ሜታማስክ ጆይን ስናደርግ ከዛ የተቀመጠ ቪዲዮ መሰረት ሜታማስክ ዋሌትን ኤክስትራክት አድርገን እዚህ ጋር አድ ስናደርግ ተመሳሳይ ሁለቱም አክቲቭ ይሆናሉ፣ ሁለቱም ዋሌት አድሬስ። ስለዚህ ሜታማስክ ዋሌት አድሬስ አታች እንዴት እንደሚደረግ ቪዲዮ ስላለ በዛ መልኩ እንትን እላለሁ አታች ማድረግ ይቻላል። ምናልባት ያንን ቪዲዮ ካላገኛችሁ እንደገና ኮምፕረስ ባረግ ኳሊቲው ይቀንስና ላይታያችሁ ይችላል። ባለው ኳሊቲ አውርዳችሁ ብትጠቀሙ የተሻለ ነው ብዬ አስባለሁ። እኔ ሳይዙን መቀነስ እችላለሁ። ለምሳሌ ወደ 200 ሜጋባይት 100 ሜጋባይት ዝቅ ማድረግ እችላለሁ። ወደ 600 አካባቢ ነው አይ ቲንክ አሁን ያለው። ወደ 2 ጂቢ አካባቢ ነው ኮምፕረስ አድርጌ ነው እሱን ራሱ ያደረኩት። አሁን ድጋሚ ኮምፕረስ ባደርግ ኳሊቲው ይቀንሳል። በጣም ስለሚቀንስ ቪዥ ይልባችኋል፣ ጽሁፎቹ ምናምን ላይታዩ ይችላሉ። ስለዚህ
ባለው ኳሊቲ በቂ ነው ብዬ ስላሰብኩ ነው አፕሎድ ያደረኩት። ደጋግማችሁ አይታችሁ እንደምንም ብላችሁ ጨርሱ። እሺ now do we connect? እሺ ምናልባት በጽሁፍ በፒዲኤፍ መልክ አስፈላጊ ከሆነ አዘጋጃለሁ እንዴት አታች እንደምናደርግ ተደጋግሞ ስለተጠየቀ ስቴፖቹን ቀደም እያልኩ ማስተካከል ጀምራለሁ ማለት ነው። እሺ ታሜ ሌላ ላንጉዌጅ አድ ማድረግ እንችላለን? አዎ ለምሳሌ አማርኛ ሰርታችሁ ከጨረሳችሁ ኦሮምኛ መስራት ከፈለጋችሁ አድ ላንጉዌጅ የምትለዋን ክሊክ አድርጋችሁ ለምሳሌ የቱጋነች ፕሮፋይል ነች መሰለኝ ይሄው ኤዲት ላንጉዌጅ የምትላለች እዚች ጋር ኤዲት ስትሉ ይሄው አማሪክ እንግሊሽ አለ። ለምሳሌ እዚህ ጋር ሌላ መጨመር ከፈለኩ አድ ላንጉዌጅ ልና እዚህ ጋር ኦሮሞ ብዬ ልጻፍ ይሄው ከዛ ሌቨል ኦፍ ኔቲቪቲ ኔቲቭ ልበል ሴቭ ሳረግ ይኸውላችሁ 3 ላንጉዌጅ ብሎ ጻፈ። ቅድም 2 ነበር አይታችሁ ከሆነ አሁን 3 አለ። ኦፖርቹኒቲ ላይም አማርኛና እንግሊዘኛ ነበር ስትመጡ ይሄው እዚህ ጋር መቼም ኦኬ ሪፍሬሽ ላድርግና ላሳያችሁ። ይሄው 3 መጣ። ቅድም 2 ነበር አሁን 3 መጣ። ኦሮምኛ ተጨመረ ማለት ነው። ስለዚህ በዚህ መልኩ አድ ማድረግ ትችላላችሁ። እኔ ወደ ቦታው ልመልስ። ኤዲት ላንጉዌጅ ሚለው ጋር መጥቼ አልችልም ካልኩ እዚህ ጋር ኤክስ1 መንካት ዲሊት ማድረግ ማለት ነው። ፕሊዝ ዌይት ፎር 3 hours። ቋንቋ ለመቀየር 3 ሰዓት መጠበቅ አለብኝ ወዲያው ስለቀየርኩ ማለት ነው። ስለዚህ በዚህ መልኩ መቀየር አድ ማድረግ ትችላላችሁ። እኔም መክረው ሌላ ቋንቋ የምትችሉ ከሆነ እዚሁ እንድትቀጥሉ ነው። ምክንያቱም ሌላ አካውንት ከመክፈት እዚሁ መቀጠል። አሁን ኦሮምኛ ያው 2 አይነት መጣ ላይ ያለውና ይሄ ያለው ከዛ አማርኛ ያለ ምናልባት ይሄን ላንጨርስ እንችላለን። በዛ መልኩ እንድትቀጥሉ ነው ማበረታታችሁ። ኦኬ ሶ የቱ ጋር እንደሆንኩ ጠፋኝ። እሺ ታሜ የኦፖርቹኒቲ ላይ የሚል አምስኪ እሺ ዩዘር ኔም ካን ዩዝ ዲፈረንት አካውንት አይ ቲንክ እሱም ሪስክ አለው። አንድ ዩዘር ኔም ለተለያየ አካውንት መጠቀም ሌላ ሪስክ ስላለው ይሰማል። ግን ድምጼ ማይኳ ዘግታለች። ድምጼ ይሰማ ነበር። ማይኳ ዘግታ ነበር እንግዲህ መቼ ኦኬ ማይክ ዘግቷል። ስለዚህ ቀጥታ የሚሰማ ከሆነ እንግዲህ አሪፍ ሆኗል ማለት ነው። እሺ ከታች ሲጻፍ ወደ ላይ ይገለብጣል። እሺ አሁን ከታች ልሁንና ያልተጠየቀ ጥያቄ አለኝ የምትሉ ሰዎች ጻፉ። ያልተመለሰ ያልተነካ ጥያቄ አለኝ የምትሉ አረ ወደ ባይናንስ ዩኤስዲሲ መቀበል ይቻላል ጥያቄ ነው ወይስ ይቻላል ብለህ እየነገርከን ነው? አይ ቲንክ ጥያቄ ከሆነ እነሱ አልፈቀዱም። ምናልባት እኛ ዩዘር
እንትን ስንጠቀም ዝም ብለን እንትን ልንን እንችላለን ማለት አድሬስ ዋሌት አድሬስ ዝም ብለን መጠቀም እንችላለን። ግን ሪስክ አለው ላይልኩ ይችላሉ። እነሱ የሚፈልጉት ሜታማስክ ነው። ያው የራሳቸው ይሄ ብሎክቼን የሚባል አለ እና ብሎክቼን የራሱ የሆነ እንትን ሊዘረጋ ይችላል። አሁን ሜታማስክ እንደ አዲስ የራሱ ብሎክቼን እየዘረጋ ስለሆነ ምናልባት ያንን ፕሮሞት ለማድረግ ሳይለንሲዮ ከነሱ ጋር ኮኦፕሬት አድርጎ ሊሰራ ይችላል። ስለዚህ በዛ መልኩ ከሆነ ሌላውን ሪጀክት ሊያደርግ ይችላል። ሶ እነሱ ባሉት ብናደርግ ለኛ ጥቅም ነው። በኋላ ከሄደ በኋላ አንቀበልም ብሏል ምናምን ከምንል ማለት ነው። አንተ ስንተኛ ነህ ሊደር ቦርድ ላይ? እኔ አላየሁትም እውነቱን ለማውራት ስንተኛ እንደሆንኩ ቼክ አድርጌ አላውቅም። ምክንያቱም ማተር የሚያደርገው የሰራሁትን ያክል ለእኔ ይሰጣሉ ብዬ ስለማስብ ነው እንጂ ሊደር ቦርድ ለእኔ አንደኛ ቢሆንም ሽልማት የለኝም። ማለት ምንም የሚሸለመው ነገር ስለሌለኝ አይ ቲንክ ሳይለንሲዮ አፕ ላይ ገብቼ ሳየው መቶ ምናምንኛ መቶ ምናምን ነው 30 ምናምን እንደዛ አይነት ነገር አይቼዋለሁ እና እርግጠኛ አልሆንኩም። በዛ መልኩ ትቼዋለሁ። አንዴ አይቼ በአንድ ዋይፋይ 2 አካውንት ይቻላል እንዴ? ዋይፋይ ዲቴክት አያደርጉም። አይፒ እኮ በየዲቫይሱ ነው። ለምሳሌ በዚህ ስልክ አንድ አይፒ አለኝ የዚህ ደግሞ የፒሲ የራሱ የቻለ አይፒ ነው። ከዛ ሌላ ስልክም ካለ የራሱን የቻለ አይፒ ነው እና በአይፒ ነው ዲቴክት የሚደረገው። ሶ አይፒ ስልክ ከተቀየረ ችግር የለውም። እሺ ስለምንድነው የምናወራለት? እሺ ጥያቄ ስንጠየቅ ስለምንድነው የምናወራለት? እዛ ላይ የተቀመጠውን ጥያቄ ቅድም አሳይቻችሁ ነበር። ይሄ ጥያቄ ተደጋግሞ ስለምን እናውራ እንትኑ ላይ ገብተን ምንድነው ሪከርድ የምናደርገው የሚለውን ነገር በተደጋጋሚ ተጠይቄያለሁ። ያንንም ለማሳየት ሞክሬያለሁ። እንግዲህ ምንድነው ለምሳሌ አንዱ ላይ ልግባና እንዲያው ልስራና ላሳያችሁ። እዚህ ጋር ሲገባ በእጅ መሸመን ታውቃለህ ይላል። ያው የሸማኔ ስራ ለምሳሌ ልብስ እንዴት እንደሚሰፋ በእጅ ይሄ ዳንቴል መስራት ሊሆን ይችላል ምናምን ያንን ታውቃለህ ወይ ይላል። ስለዚህ ነገር በደንብ ማውራት ይቻላል። አልችልም ማለት ይቻላል፣ እችላለሁ ግን ብዙም አልሰፋም። አንድ ሹራብ ለመስራት ወይም አንድ ዳንቴል ለመስራት አንድ ሳምንት ሊፈጅ አንድ ወር ሊፈጅ ይችላል። ክሮቹን መግዛት ምናምን በጣም ውድ ሊሆን ይችላል። ክር የሚገኝበት እንደዚህ አይነት ቦታ ነው ምናምን ማስፋት ነው። በቃ እንደፈለግን ማስፋት ነው ማለት ነው። በዚህ መልኩ ማውራት ነው። ያው ማውራት አይከብደንም ብዬ ስለማስብ ነውና ምንም በቃ ይሄ እንደዚህ ከተወራ ብዙም ከባድ ነው ብዬ አላስብም እኔ። እሺ ዋን ዩዘር ኔም ካን ዩዝ ዲፍረንት ይሄንን ነግሬያለሁ። ዋት ካይንድ ኦፍ ፔመንት ሜተድ ኢዝ ጉድ ፎር ዊዝድራል? በቃ ያለን ብቸኛ አማራጭ ሜታ ማስክ ነው ነግሬያችኋለሁ። ሌላ አድ አድርጋችሁ እንዳትከስሩ። ሜታ ማስክ አድ አድርጉ። እዚህ ላይ እንትን ዶላራችን ፕሮፋይል ላይ ሲገባ ወደ ሜታ ማስክ ክሌም እናደርጋለን። ልክ ሜታ ማስክ ላይ እንደገባ ደግሞ ወደ ባይናንስ ዊዝድሮ አድርገን እንጠቀማለን ማለት ነው። ከዚህ ውጪ ሌላ ነገር እንዳትጠቀሙ። እሺ አፕ ኮይን ክሌም ዩኤስዲሲ። እሺ አይ ቲንክ በጣም የተደጋገሙ ጥያቄዎች ናቸው። ስለምንድነው እሺ ታሜ እሺ ሜታ ማስክ ሁለት አካውንት ይሄንንም ነግሬያለሁ። አይቻልም፣ ዲቴክት ይደረጋል። ዋሌት አድሬስ በዩኤስዲሲ እና ኤስኤልሲ ነው ፔስት የምናደርገው ወይስ በዩኤስዲሲ? በአንዱ ፔስት ስታደርጉ ለሁለቱም ባይ ዲፎልት ኮመን ያደርጋል። ስለዚህ ችግር የለውም። ታሜ የጀመርኩት 3 መንዝ በፊት ነው እና በአገር
እሺ በሀገር አልከፈትኩምና ኤዲት ማድረግ እንችላለን። እኔ ምን ይሻለኛል? ሁለተኛ ደግሞ ከኦሮምኛ አንዱ ዶላር ሳይን የለውም እሱ ምን ትላለህ? ደግሞ እሺ ይሄ አሪፍ ጥያቄ ነው። አይ ቲንክ ምናልባት ብዙ ሰው ይሄንን ጠይቆኛል። እዚህ ጋር አማርኛም ዶላር ሳይን የለችም። እዚህ ጋር ይኸውላችሁ እዚህ ጋር አማርኛም የለችም። ኦሮምኛ እዚህ ጋር አለው ዶላር ሳይን፣ እንግሊዘኛም እዚህ ጋር ዶላር ሳይን አለው። ከታች ያለው ኦሮምኛ ደግሞ ዶላር ሳይን የለችም። ላሳያችሁ ለማሳየት ስለምፈልግ ነው። ኦፖርቹኒቲ ላይ ያሉ ስራዎች ሁሎችም ተከፋይ ናቸው ብዬ ነው እኔ የማምነው። ምክንያቱም እዚህ ጋር ሪፌር ብዬ እኔ ክሊክ ሳረግ ይኸው ይነግራል አይ አም ኤርኒንግ ይላል። ማለት እዚህ ጋር 10 እስከ 20 ፔር አወር ይላል። ሶ ምንድነው እኔ ይከፍላሉ ብዬ ስለማስብ ነው። እዚህ ጋር ባይከፍሉ ኖሮ ይሄ ነገር አይጻፍም። አንደኛ፣ ሁለተኛ ደግሞ እዚህ ጋር ኤርን 2 USDC ፎር ኤቭሪ ሪፌራል ይላል፣ አክሴፕትድ ሃውር ይላል። ሶ ይሄ ለኔም ለሌላውም ሲጻፍ ዝም ብሎ አይደለም። እዚህ ጋርም ስትመጣ ተመሳሳይ ነው። ምንም የተለየ ነገር የለም። ይሄው እዚህ ጋር ሶ ምንድነው እዚህ ጋር መጀመሪያ ላይ አማርኛ ሲመጣ እዚህ ጋር ዶላር ሳይን ነበረች 1000 እስኪያልቅ ድረስ። ልክ የመጀመሪያው እንዳለቀና ያ ክሎዝ ሲደረግ ሁለተኛ ዙር 1000 ሲጨመር የለችም። ለምን መሰላችሁ? የመጀመሪያ ዙር አድ የተደረጉት ላይ ዶላር ሳይን አለ እና ሁለተኛ ዙር ሶስተኛ ዙር አድ የተደረጉት ላይ የለም። ያ ማለት ምናልባት እነሱ በአሰራራቸው በሲስተማቸው አድ ሲያደርጉ ያንን ሳይን አጥፍቶ ሊሆን ይችላል እንጂ ኦፖርቹኒቲ ላይ ያለው በሙሉ እንደዛ ነው። ተከፋይ እንደሆነ ነው የተረዳሁት ያነበብኩት። ትሬን ኤአይ የሚለው ላይ ግን ምንም እንደሌለ ይናገራል። በቃ እዚህ ጋር ይሄው ኤርን አፕቱ ይላል። ሌላ ነገር እዚህ ጋር ስለ ኤርኒንግ የሚያወራ የለም። ሪፌርም ስታደርግ የምታገኘው ሌላ ነገር የለም ከታች የተቀመጠ። ስለዚህ ኦፖርቹኒቲ እንደ ኦፖርቹኒቲ መታየት አለበት ብዬ ነው የማስበው። ያው እዚህ ጋር ምን ይላል? ኤርን ሪዋርድስ ባይ ሪኮርዲንግ ኢን ስፔሲፊክ ላንጉዌጅ ይላል። ኦፖርቹኒቲ ላይ ያሉት ማለት ነው ሪዋርድ አለው። ያ ማለት ኦፖርቹኒቲ ላይ ያው ሁሉም ጋር እንደዛ እንዳለ ነው የሚሰማኝ። ሪፌር የሚለው ጋር ሪፌር እንደ ኤርን የሚለው ጋር ማየት ትችላላችሁ። ሌላ ቦታም ላይ ማንበብ ትችላላችሁ። ኦፖርቹኒቲ ላይ ያለው ተከፋይ እንደሆነ ይናገራል እና ምናልባት ኢንፎ ላይ ገብታችሁ እዚህ ጋር ያሉ መረጃዎቹን እስከ ጥግ ማየት ትችላላችሁ እና ይሄም አንድ መረጃ ይሆናል ለእናንተ። ኦኬ እሺ። ሁለተኛ ደግሞ ከ3 ወር በፊት የከፈትኩት አካውንት ኤዲት ማድረግ አልችልም እና ምን ይሻለኛል? እሺ እሱን ኤዲት ማድረግ እንግዲህ ለምን እንዳልተቻለ አላወኩም። ብትሞክር አሪፍ ነው። አይ ቲንክ በእኔ በኩል ኤዲት ለማድረግ ብትሞክር በጣም ቤስት ነው ብዬ አስባለሁ። ምናልባት ኤዲት ማያስደርግ ከሆነ በዛው ላንጉዌጅ ብቻ ኤዲት እያደረግ ሌላ ነገሩ ችግር የለውም መስራት ትችላለህ። ላንጉዌጅ ብቻ ኤዲት እያደረግ መስራት ትችላለህ። ትሬን ኤአይ ላይ ሲሰራ ቪድ እያስቀመጠልኝ ነው። ስለዚህ መቀጠል እችላለሁ። ኖ ትሬን ኤአይ ላይ እንዳሰራ ምንም እንትን የለውም። ኦፖርቹኒቲ ላይ ገብተህ መስራት ነው። ሜታ ማስክ ፓስወርድ ረሳውኝ። በኢሜል ፎርጎት ፓስወርድ ብለህ ቼክ አድርግ። ዊዛውት ቶፒክ ማውራት ችግር አለው እንዴ? ያ አዎ ችግር አለው ያውቃሉ። ኤዲት እንትን ኳሊቲ ቼክ የሚያደርገው በነገራችን ላይ አማርኛ የሚችል ኤአይ ወይስ ሰው ነው። ስለዚህ ቼክ ሲደረግ ከቶፒክ ጋር ተመሳሳይ ነው አይደለም የሚለውን ነገር ቼክ ያደርጋሉ። ከቶፒክ ጋር እንዳትወጡ። ሳይለንሲዮ አፕ እና ዌብሳይት ምንድነው ልዩነቱ ብታስረዳኝ? አፑ ግዴታ ማውረድ አለብን? አዎ አፑን ግዴታ ማውረድ አለብን። ምናልባት ሳይለንሲዮን አፕ አላወርድም ካልክ ኢናፕ ኮይን ለአንተ ጥቅም የለውም።
ምናልባት ወደፊት የሆነ በጣም ሃይ የሆነ ጥቅም ናፖ ኮይን የምናገኝ ከሆነ ሚስ አድርጋል ማለት ነው። ስለዚህ ሳይሌንሲዮ አፕ መጫን ጉዳት የለውም ብዬ አስባለሁ። አፕ ኮይን ለመሰብሰብ ይጠቅማል። አፕ ኮይን ምን ያክል ቫሊዩ እንዳለው ባናቅም ወደፊት ቫሊዩ ሲኖረው ኮንቨርት ማድረግ ስንችል ያንን መጠቀም እንድትችል ማለት ነው። ከዛ ይሄ አሁን ቮይስ ሪከርድ የምናደርገው ዌብሳይት ነው። ዌብሳይቱ ደግሞ ምንድነው ቀጥታ ሪከርድ ታደርጋለህ። በራስ ኢሜል ነው ሪከርድ ያደረግከውን ዩኤስዲሲ እዛው ዲፖዚት ይደረጋል። ከዛ ወደ ሜታ ማስክ ነው ዊዝድሮ የምታደርገው። ስለዚህ ኢናፕ ኮይን ኮይኑን ወደዛ ለመቀበል እየተሰራ ስለሆነ አፕ ኮይኑን እጠቀማለሁ ካልክ ኢናፕ ኮይኑን ክሌም የምታደርግበት ሳይሌንሲዮ ስለሆነ ሳይሌንሲዮ ያስፈልጋል። እሺ ክሌም ሳደርገው የሚጠይቀኝ ዩዘርኔም አፕ ነው ማስገባት ወይስ ሲከፍት የመጀመሪያ ፐርሰናል ኢንፎርሜሽን ላይ የጻፍኩትን ነገር አለ ተመልሼ ኤዲት ማድረግ እችላለሁ? ኤዲት ይደረግ አይደረግ አላቅም፣ ግን ብቻ መጀመሪያ ላይ ሳይሌንሲዮ አፕ ላይ ክሬት ስታደርግ ዩዘርኔም አስገብታል። ያለ ዩዘርኔም ክሬት አይደረግም። ስለዚህ ግባና ፕሮፋይል ላይ ታገኛለህ። ምናልባት የሚታያችሁ ከሆነ እሺ ስክሪን ሼሩን ክሎዝ ላድርግና እሺ ሳይሌንሲዮ አፕ ልክፈትና ላሳያችሁ። ይኸውላችሁ ዩዘርኔም የሚታይ ከሆነ ያው ቶራ የሚለው ይታያል ሳይሌንሲዮ አፕ ላይ። ይሄ የኔ ዩዘርኔም ነው። እንደዚህ ሳይሌንሲዮ አፕ ላይ ስትገቡ እቺን ስትነኩ ፕሮፋይላችሁን ስትነኩ ከላይ ይመጣል ቶራ የሚለው። ይሄ ሳይሌንሲዮ አፕ ዩዘርኔም ነው። ሶ በዛ መሰረት ቀላል ነው። ዩዘርኔም ከላይ የሚታይ ነውና በዛ መሰረት እንትን ትላላችሁ። ራንክ የጠየቀው ልጅ 93ኛ ነኝ። 93ኛ ደርሻለሁ። እንግዲህ ዛሬ ነው ያየሁት በአንተ ምክንያት። እሺ አማርኛና ትግርኛ አንዱን ሳልጨርስ እየቀያየርኩ ስሰራ የትግርኛ ሪኮርድ ሊሚት 300 ነው። የአማርኛ ደግሞ በምን ይይዝልናል ማለት ነው? ያው የየራሱ ታይም አለው። 300ን እንደጨረስክ ይዘጋል ትግርኛ። አማርኛ ደግሞ 683ን ሲጨርስ ይዘጋል። ከዛ ያው ማክሲማሙ የየራሱ ይከፈላል፣ ችግር የለውም። ሪከርድ ሳደርግ እየቆመብኝ ፓውዝ ይሄ እንግዲህ ከኔትወርክ ሊሆን ይችላል። ምን ማድረግ ይቻላል? ስለዚህ ፓውዝ እንዳያደርግ ከፈለክ ኔትወርኩ አሪፍ የሚሆንበትን ታይም መርጠ መስራት ነው። የሳይሌንሲዮ አፕሊኬሽን ላይ ኮይን እንዴት ማውጣት ዊዝድሮ ይችላል? ኮይን ወዴት ማውጣት የሚባለው እንዴት ነው ማለት አሁን ላይ አፕ ኮይን ከዚህኛው ወደ ሳይሌንሲዮ አፕ ትልካለህ። ከዛ በኋላ እዛ ያለውን ስቴፕ ገና ነው አላወቅንም ሁላችንም። ምናልባት በየወሩ በ20 ቀን የተወሰነ እንትን ቦክሶቹን ይሰጥና ቦክሶቹን ስከፍት የተወሰነ ሳይሌንሲዮ ኮይን አግኝተሃል ይልና ያንን ስቴክ አርግ ወይም ዊዝድሮ አርግ ብሎ አፕሊኬሽኑ ላይ አማራጭ ይሰጣል። ምናልባት የዚህን ወር ያወጣውበትን አካውንት በነጋታው ነው ሳይሌንሲዮ አፕ ሌላ ፒሲ ላይ እኔ ሎጊን ለማድረግ ስሞክር ብሎክ አድርጎብኛል። ቀጣይ ወር ላይ አሳያችኋለሁ። 20 ቀን ቀርቷል። ከ20 ቀን በኋላ ቪዲዮ ሰራለሁ እኔ እንዴት እንደሆነ።
ግን እስከዛ ምንም ማድረግ አይቻልም። እዛ ላይ ይቀመጣል። አሳያችኋለሁ ከዛ ምን እንደሚደረግ ያኔ የኔ ሲወጣ አሳያችኋለሁ። የከፈትኩት ኢሜል የተለያየ ነው፣ ግን ስልክ ላይ ፒሲ ላይ አለ። ችግር አለው ማለት የፒሲውና የስልኩ የተለያየ ከሆነ ችግር የለውም። ግን ተመሳሳይ ኢሜል በፒሲም በስልክም ከሆነ ችግር አለው ማለት እንዳትጠቀም እና እንደዛ እንዳታረግ። እሺ ትሬን ኤአይ ችግር አለው እንዴ ታሜ? በትሬን ኤአይ እኮ ነው የሰራሁት። ትሬን ኤአይ ዩኤስዲሲ አይከፍልም ማለት ዶላር አይከፍልም። ሶ እሱን ባታረጉ አሪፍ ነው። ግን ኮይን ይሰጣል። ኮይኑ ለመሰብሰብ ከሆነ ይቻላል። ከዛ ውጪ ግን ዶላር ለማግኘት ትሬን ኤአይ ላይ አትስሩ፣ ኦፖርቹኒቲ ላይ ስሩ ብዬ ደጋግሜ እነግራለሁ። how to create እሺ how to create metamask please ቪዲዮ አለ ቴሌግራም ላይ ቪዲዮ አለ ብዬ ደጋግሜ እነግራለሁ። ግን አሁን ይሄን ላይቭ እንደጨረስኩ እንደገና ሪፕሌይ አደርጋለሁ። ሜታማስክ ዋሌት እንዴት አድ ማድረግ እንደሚቻል የሚያሳይ ማለት ነው። ስለዚህ በዛ መሰረት ታረጋላችሁ ማለት ነው። እሺ በአንድ ዋይፋይ ሁለት ይሄን ደጋግማችሁ እየጠየቃችሁ እኮ ነው። ሜታማስክ ብራውዝ አይልም የኔ ኤክስፕሎር ይላል። በዚህ ላይ አዲስ ቪዲዮ ስራ ኤክስፕሎርም ብራውዝም ተመሳሳይ ነው። ኤክስፕሎር በሚለው መግባት ነው። ኔቲቭ ቨርሰስ ፍሉዌንት ልዩነት አለው ወይ? አለው በጣም እና ይሄንን በተለያየ መንገድ ቻት ጂፒቲ ብትጠይቀው ራሱ በደንብ ይነግራል። ኔቲቭ እና ፍሉዌንት ማለት ምን ማለት እንደሆነ አለው። ሜታማስክ ብራውዘር አይልም። እሺ ተመሳሳይ ነው። ሳይለንሲዮ አፕ ላይ ኤስኤልሲ ኮይን የትኛው ነው የሚቀመጠው? እሱንም ያው ወደፊት የምናየው ይሆናል። እስካሁን ድረስ ምንም ኤስኤልሲ የተቀመጠ ሰው የለም። ሰርቼ ቪዲ ቶታል 30 ሰከንድ ይላል። ብዙ ሰርቼ እሺ ይሄም ኳሊቲ ቼክ ላይ ተቆርጦብን ነው። ኳሊቲ አላለፈም ማለት ነው። ሌላው 30 ሰከንድ ብቻ ነው ኳሊቲ ያለፈው ማለት ነው። እሺ ትሬን ኤአይ ችግር አለው። እሺ ነግሬያለሁ። ኦፖርቹኒቲ ላይ ኢን አማሪክ ዩኤስዲሲ አይልም። ነግሬያለሁ። ይሄንንም አሁን ነው እንዲያውም ያወራሁት። ምንድነው ዩኤስዲሲ የለም ማለት ኦፖርቹኒቲ ላይ አይከፍልም ለማለት አይደለም። አሳይቻለሁ በምሳሌ። ምናልባት ይሄንን ቪዲዮ ሪአፕሎድ ሳደርግ ታያለ ደግመ ዋሌት አድሬስ ለዩኤስዲሲ ብቻ ነው ፔስት የምናደርገው ወይስ? ነግሬያለሁ። ሁለቴ ሶስቴ ነግሬያለሁ። የት ነበራችሁ ግን ይሄን የምትጠይቁ ሰዎች ደጋግማችሁ? እኔ እኮ ሊደክመኝ ከአንድ ሰዓት በላይ አወራው። 1 ሰዓት ከሩብ ሆኗል። ዋሌት አድሬስ ለዩኤስዲሲ እና የኤስኤልሲ ተመሳሳይ ነው። አንዱ ላይ አድ ስታደርጉ ለሁለቱም አክሰፕት ያደርጋል። እሺ በፒሲ እንደ በፎን እየተጠቀምኩ ነበርና ሳይለንሲዮ አፕ ሁለቱም አካውንት ያደረግኩ ችግር አለው። ሳስፔንድ ያደርጋሉ አካውንት በተመሳሳይ ኢሜል ሁለት ዲቫይስ ላይ የምትጠቀሙ ከሆነ በተለይ ሳይለንሲዮ አፑን በፒሲ እና በስልክ የምትጠቀሙ ከሆነ ባን ትደረጋላችሁ። እኔ ባን ተደርጌያለሁ። ወደ 28 ሚሊዮን ኮይን ክሌም ያደረኩት ባን ተደርጓል። አሁን እንደ አዲስ ከፍቼ ነው። ያንን ለማስከፈት ሳፖርቱንም አውርቻለሁ። ምን ብያለሁ? አይ ይሄ የስካመር ቢሄቨር ስላየን አንከፍትም ብለው እምቢ ብሏሉ። ስለዚህ በተመሳሳይ አፕ እንዳትከፍቱ። እሺ 2 ሚሊዮን ነው ክሌም ያደረኩት ቪኤዲ 30 ሰከንድ ነው የሚለኝ። እንግዲህ ይሄ ኳሊቲውን አላለፈም ወይ ቋንቋውን በደንብ እንትን አላልክም ወይ ከታይትሉ ውጪ ነው ያወራኸው። ምናልባት እነኚህ ሪዝኖች በጣም ብዙ አይነት እነሱ ኳሊቲ ቼክ የሚያደርጉበት ሪዝን ስላላቸው በዛ መልኩ ሊሆን ይችላል። እሺ እኔ አሁን የምጠቀመው በአንድ ስልክ 2 ብራውዘር እና 2 ጂሜል አካውንት ነው የምጠቀመው። ችግር አለው? አዎ ችግር አለው።
ተመሳሳይ አይፒ ላይ እየተጠቀምክ ነው ሁለት አካውንት እና አይፒ ቼክ ሲደረግ ያንተ ሁለቱም ተመሳሳይ ስልክ ላይ እንደሆነ ያሳያል። ስለዚህ አንዱን ከአሁኑኑ ወይ ወደ ሌላ ዲቫይስ አዘዋውር ከዛኛው ላይ ሳይን አውት ብለህ ወይ ዝጋው። ታሜ ሳይሌንሲዮ ዩዘር ኔም የሚኖረው አፑን ከምናወርደው ነው ካወረድ ነው። አዎ ካወረዳችሁና አፑ ላይ ሎጊን ብላችሁ ሳይኒን ብላችሁ ስገቡ ነው አፑ ላይ የምታገኙት። እና ሳይሌንሲዮ አፕ ማውረድ ከዛ ሳይሌንሲዮ አፕ በነገራችን ላይ ሊንኩ አለ። ሁሉንም ሊንክ እኔ ሳይሌንሲዮ አፕ ሊንክም አለ፣ ሜታማስክ ሊንክም አለ፣ የየቋንቋ ሊንክ አለ አስቀምጫለሁ ቴሌግራም ላይ። እያንዳንዱን ገብታችሁ ብታዩ ይሄ የትኛው ነው የምንድን ነው የሚባለውን ነገር ታዩታላችሁ ማለት ነው። ሶ በዛ መልኩ ቼክ አድርጉ። እሺ ሌላው እንግዲህ ሮባ ለምን አለቀስክ? ትሬን ኤአይ እኮ ነው የሰራሁት። እንግዲህ ወንድሜ ምን ላድርግ፣ ቪዲዮ ደጋግሜ እኮ ኦፖርቹኒቲ እያልኩ ነበርና አላየህም ማለት ነው። ቪዲዮ ማየት በነገራችን ላይ እኔ በየጊዜው ሲሰራ ቪዲዮ ማየት በጣም ይጠቅማል። የተሳሳታችሁን ነገር ታርማላችሁ፣ በዛውም ትክክለኛው የትኛው ነው የሚለውን ነገር ራሳችሁ ኢቫሉዌት ታደርጋላችሁ። እና ብዙ ሰው የቪዲዮን ታይትል ያይና ይተዋል። ቢጠቅምም ባይጠቅምም ብታዩ በጣም አሪፍ ነው። ማለት እስከ መጨረሻው ብታዩ ትጠቀማላችሁ እንጂ አትጎዱም። እኔም ደግሞ የማይጠቅም ነገር ለመስራት ሞራሌ ስንት ቪዲዮ ሰርቼ ይሄ እኮ ጥቅም የለውም ብዬ አፕሎድ ሳላደርግ የቀረሁት ብዙ ቪዲዮ አለ እኮ። ማለት ለእናንተ ቫሊዩ አድ አያደርግም ብዬ ካሰብኩኝ እኔም አፕሎድ አላደርግም። የእናንተን ጊዜ ማቃጠል አልፈልግም። ምናልባት አሁን በተለያየ መልኩ እንትኖቹ የኛ ስራ አይነቱን አሁን አፕሎድ ሳደርግ ቻናሉ በጣም እያስቸገረ ስለሆነ በመሃል አሁን ላይ ለእናንተ ላይጠቅም ይችላል። ወደፊት ግን የሚጠቅሙ ቪዲዮዎችን አፕሎድ ማድረግ ጀምራለሁ። ምክንያቱም አስተማሪ የሆኑ ስለ ኤአይ የተለያዩ ሰዎች መጠቀም የሚችሉበትን አፕሎድ አደርጋለሁ። ምክንያቱም ያው ቻናሉንም ፕሮሞት ማድረግ ስላለብኝ ማለት ነው። እና በዛ መልኩ እንቀጥላለን። ለማንኛውም እዚህ ጋር ብንጨርስ ምን ይመስላችኋል? እስቲ ተመልሶልኛል ጥያቄ ያልቋል የምትሉ ሰዎች አንዳንድ ቁጥር ጻፉና ላይክ አድርጉ።